ሰዓት በክብር ተገኝተን ቁጭ ብለን ቃሉን መስማት እኮ እድል ነው እኮ። እግዚአብሔር እንዲሰማ መስማት ያስፈልጋል። ከአንተ በታች ያለው ችግርተኛ ድሃው የድሃው ማዳመጥ አለበት። ባለጠጋ ድሃው ሲጮህ መስማት አለበት። ካልሰማ አትሰማም፣ ካላደመጥ አትደመጥም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ አምላካችን ልዑል እግዚአብሔር በክብር ደምቀህ በምስጋና ተውበህ በአእላፋት አንደበት ተከበህ በኪሩቤል ጀርባ ላይ ነግሰህ ለዘለዓለም የምትኖር ለእያንዳንዱ ፍጥረት ወሰን ዳርቻ የመደብክላቸው አንተ ግን በባህሪ ወሰን ዳርቻ የማይገድብህ የቅዱሳን አባቶቻችን አምላካችን ንጉሳችን ቅዱስ እግዚአብሔር በምሕረትና በቸርነት ጠብቀ በበደል በኃጢአት ባረጀው ሰብዕናችን ላይ የቁጣህን በትር ሳታነሳ ምሕረት ቸርነት እንደ ደመና ጋርዳን በዚህ በጽድቅና በምሕረት አደባባይ ከቁጥር ሳታጎለን ለዓለም ቤዛነትን በከፈልክባትና ጥንታዊቷን ዕለተ ዓርብ እንድናስብ በፈቀድክልን በዚች ቅድስት ዕለት ተሰብስበን ዘለዓለማዊ የሆነውን ቅዱስ ቃልን ለመስማት ለማሰማት ጭምር ስለፈቀድክልን ክብር በሰማይ ክብር በምድር ለከበረውና ከፍ ከፍ ላለው ስምህ ላንተ ይሁን ለዘላለሙ አሜን። እጅግ የተከበሩ ተወዳጁ አባታችን ክቡር መልአከ ብስራት አብርሃም ከበደ የዚህ ታሪካዊ አንጋፋ ቤተ መቅደስና የዚህ ሁሉ የእግዚአብሔር ሰራዊት የወንጌል ባለ አደራ ክቡር መጋቤ ሥርዓት መምህራችን አሰፋ የዚሁ ታሪካዊ አንጋፋ ቤተ መቅደስ ወይንም ቤተ ክርስቲያን ዋና ጸሐፊ ክቡር መጋቤ ሐዲስ መምህር ሰናይ የዚሁ ታሪካዊ ቤተ ክርስቲያን የዚሁ ለእግዚአብሔር ሰራዊት የወንጌል ሰባኪ የስብከተ ወንጌል ክፍል ኃላፊ ክቡራን ትንታግ መላስ ያላችሁ የቤተ ክርስቲያኒቱን ውክልና ተቀበላችሁ ከጫፍ እስከ ጫፍ ወንጌልን ለማዳረስ እግዚአብሔር በወንጌል አገልግሎት የሾማችሁ ክቡራን መምህራነ ወንጌል አገልግሎቱ የቤተ ክርስቲያኒቱ ድምቀቷ ውበቷ የሚገለጥባችሁና ያለ እናንተ አገልግሎት የመድረኩ ድምቀት የማህሌቱ ውበት አይሆንምና ማህሌታውያን ሊቃውንት አባቶቻችን የእግዚአብሔር ፍቅር ስባችሁ በረድኤት ቀርባችሁ በዚህ ቅድስና ሰገነት ላይ የመድኃኔዓለምን ፍቅር ተወደደን ከታላቅ ፍቅሩ የተነሳ እግዚአብሔር አብ አንድያ ልጁን ወደ ዓለም በውድ ፍቅሩ ሰጥቶ ለቤዛነት ዋጋ በመክፈል በሥጋው መቆረስና በደሙ መፍሰስ አክብሮ ለዚህ ታላቅ ውለታው ቅድም በተወዳጁ ዘማሪያችን ሲመሰከር እንደነበረ ውለታውን፣ ታላቅነቱን፣ ጌትነቱን፣ አዳኝነቱን፣ ቤዛነቱን እንድንመሰክር በቤቱ ሰብስቦ እንዲህ በክብር ስላገናኘን ባለቤቱ ራሱ መድኃኔዓለም በድጋሜ ክብር ለስሙ ይሁንልን። የፊት መጨማደድ በሌለበት ደስታ፣ ስስትና ንፍገት በሌለበት እልልታ እግዚአብሔር ጨለማውን ገፎ ለዚህ ለብርሃን ሰዓት አድርሶናልና ከፍ አድርጋችሁ በጭብጨባ በእልልታ እንድታመሰግኑ እጋብዛችኋለሁ። አንዳንድ ሰዎች በወንጌል መሰረትነት ላይ ያልቆሙ ጭብጨባ ይገባን፣ በሙዚቃ እልልታ ይገባን ብለው ቤተ ክርስቲያኒቱ ያልተመሰረተችበትን ትምህርት እንግዳ ትምህርት አሹልኮ የሚያስገቡ አሉ። ይሄ ትክክል አይደለም። የምናመሰግነው መጋቤ ዓለማት እግዚአብሔርን የተፈጠርንበትም ዓላማ አመስግነን የሰው ዓይን ያላያት በሰው እጅ ያልተሰራች እግዚአብሔር ለልጆቹ
ወደ አዘጋጃት ዘላለማዊ ዕረፍት ስፍራ የምንገባው አመስጋኙን ስንገኝ በአንድም በሌላም መንገድ የእግዚአብሔር ስም መመስገን አለበት። በደንብ አድርጋችሁ ጠላት ደስ ሳይበለው አምላካችሁን ልታከብሩ ይገባል። በደንብ አድርጋችሁ አመስግኑ። የግል ጸሎት የምታደርሱ ብፁዕ አቡነ ጎርጎርዮስ የሁሉንም ሕልውና የምትጠብቅና እግዚአብሔር ለሰው ልጆች የሰጣት ፀሐይ ወጥታ የግል ሻማን መለኮስ ግለኝነት ነው ይላሉ። አሁን ጸሎት የምታደርሱ በአቡነ ዘበሰማያት ሰሩና ቁጭ በሉ። የግል ጸሎት አሁን አይጠበቅም ከኛ። የጋራ አገልግሎት ማህበር ህብረት ነው። የቤተ ክርስቲያን አንዱ አካል የማህበረ ምዕመናን ስብስብ። ይሄ ስብስብ ደግሞ አንድ ቃል ተናጋሪ፣ አንድ ልብ መስካሪ ሆኖ መሰለፍ አለበት። አንዱ ሲያመሰግን አንዱ የማያመሰግን ከሆነ፣ አንዱ እልል ሲል አንዱ አንደበቱን ከዘጋ ወደደም ጠላም ከቅድስና እየጎደለ እየመጣ እንደሆነ ማመን አለበት። ስለዚህ ወንጌል ፀሐይ የወጣበት ሰዓት ላይ የግል ሻማ የግል ጸሎት መለኮስ ትክክል አይደለምና በአቡነ ዘበሰማያት ሰው እግዚአብሔር አምላካችን በነገሮች ሁሉ እየረዳ የልባችንን መሻት እንዲፈጽምልን ፈቃዱ ይሁንልን። እንኳን አደረሳችሁ ለጾመ ኢየሱስ፣ እንኳን አደረሳችሁ። እንግዲህ ከቅድስት ጀምሮ ጾመ ኢየሱስ ተብሎ ይጠራል እንዴ? አዎ፣ በቅድስና የተመሰከረለት ልጆቹን ከመለኮታዊ ባህሪው ከፍሎ እግዚአብሔር ሰው ማንን ይመስላል ሲባል ፈጣሪውን ይመስላል ይባላል። ድገሙልኝ። ሰው ማንን ይመስላል? በምንድን ነው የሚመስለው? በአፍንጫው፣ በጥፍሩ፣ በፀጉሩ ከራስ ፀጉር እስከ እግር ጥፍር ባለው ተክለ ሰብዕና ነው? አይደለም። ሰው ፈጣሪውን ይመስላል የሚባለው አዳምን በመልካችን በአርአያችን እንፍጠር ብለው ዓለመ ሥላሴ ላይ ውሳኔ ሲወሰን የእግዚአብሔር መልኩ በአዳም ላይ ተንጸባርቋል፣ ታይቷል። ምንድነው እግዚአብሔር ሰው ፈጣሪውን የሚመስልበት ከተባለ የመጀመሪያው ጽድቅ ነው፣ ሁለተኛው ቅድስና ነው። እነዚህ አንዱ የእግዚአብሔር የመምሰላችን መታወቂያዎች ናቸው። ስለዚህ እሱ ቅዱስ እንደሆነ ልጆቹም ደግሞ ምኖች ሆን አለብን ማለት ነው፣ ቅዱሳን ሆነ መገኘት አለብን። ምንድነው መጽሐፍ የሚለው? ቅዱስ ጳውሎስ የጠራን ለርኩሰት ሳይሆን እንድንቀደስለት ነው ብሏልና እግዚአብሔር ዓላማው ፈቃዱ እንድንቀደስ ስለሆነ እርሱ በባህሪው ቅዱስ ሆነ እኛ ሊቀድሰን በሥጋ የተገለጠ ክብር ምስጋና ለተወደደ ስሙ ለእርሱ ይሁን። ስለዚህ ይሄን ሳምንት አንስተን እስከ በዓለ ሆሳዕና ስናሰላ ጾመ ኢየሱስ ተብሎ ይታወቃልና አሁንም በዚህ የጾማችን ወቅት ደግሞ እግዚአብሔር ለሀገራችን ለኢትዮጵያ መፍትሄ የሚመጣበት እኛም ከጭንቀታችን የምንረጋጋበት ዋስትናችን ተረጋግጦ በሰላም ወጥተን በሰላም ገብተን ሀገራችንን ምድራችንን ዘርተንባት የምናጭድባት ተክለንባት የምናጸድቅባት እንዲያደርግልን የእርሱ ፈቃድ ከሁላችን ጋር ይሁን። እግዚአብሔር ቢረዳን የምንነጋገርበት ርዕሳችን ለእኔ ለባሪያ የሚል ቃል ነው። አንዳች ነገር የለኝም የሚል ነው። በሙሉ ቃል ለእኔ ለባሪያ አንዳች ነገር የለኝም። የዚህ የትምህርታችን መሰረታዊ ሐሳብ ወይንም መሰረታዊ ዓላማ እርግጠኛነቷ ባልተረጋገጠባት ዓለም ለምንኖር እንደ ሥጋ ፍላጎታችን እንደ ዓይን አምሮታችን ሩቅ አላሚዎች ለሆንን ባልጠበቅነው ባላሰብነው መንገድ ደግሞ በሞት መንገድ የምንጠራ ቅርብ አዳሪዎች መሆናችንን አውቀን ወደ ልዑል አምላካችን ወደ ቅድስናው ሰገነት ወደ መመስገኛው ስፍራ ስንመጣ የተደበቀ ታሪክ ይዘን መጥተን ታሪካችንን ደብቀን እንዳንመለስ ሁለንተናችን በእርሱ ፊት የተገለጠ ሆኖ መታየት እንዳለበት የሚያረጋግጥልን ሕያውና ዘለዓለማዊ የእግዚአብሔር ቃል ነው። ለእኔ ለባሪያ አንዳች ነገር የለኝም በሚል ርዕስ በዚህ የጸጋ ቃል ውስጥ አብረን እንቆያለን። ርዕሱን በቀጥታ የምታገኙት በእስራኤላውያን የነገሥታት ታሪክ ላይ በተጻፈው
መጽሐፈ ነገሥት ካልዕ ሁለተኛ መጽሐፈ ነገሥት ምዕራፍ 4 ቁጥር 2 ላይ የተመዘገበ ቃል ነው። እንደምታውቁት እስራኤላውያን ታሪካቸው በጣም ጥልቅና ምጡቅ ነው። በዚህ በእስራኤላውያን የነገሥታት ታሪክ በተመዘገበበት መጽሐፍ ላይ ባለሰፋፊ ባለታሪኮች እንዳሉ ሁሉ በቁጥር 2 ብቻ ታሪካቸው ተመዝግቦ የተቀመጠላቸው ሰዎች ማን ነው ሲባል እዚህ ምዕራፍ ላይ የተገለጠው የአንድ ቤተሰብ ታሪክ ነው። ወገኖቼ እግዚአብሔር በታሪክ ለኛ የሚነግረን ሐሳብ አለው። እግዚአብሔር በራእይ ለኛ የሚነግረን የሚያካፍለን መለኮታዊ ምን አለው? ፈቃድ አለው። በወንጌል በምሳሌ እንደገና በመልእክታት ወዘተርፈ የእግዚአብሔር ዓላማውን የሚገልጽበት መንገድ በጣም ብዙ ናቸው። በዚህ መነሻ ሐሳብ ላይ ታሪክ ምንድነው ጥቅሙ ብለን ስንናገር ከዚያ ከባለ ታሪኩ ወድቆ ከነበረው ሰው ወድቆ መቅረት ምን ያክል ዋጋ እንደሚያስከፍል፣ በበደል ምክንያት ወድቆ የተነሳው ደግሞ በመነሳት አንድ ሰው ምን ያክል ክብር ከእግዚአብሔር መቀዳጀት እንደሚችል የታሪክ ዓላማቸው ይሄንን ያስረዳል። ሌላው ታሪክ የመጽሐፍ ቅዱስ ክፍተትን ይሞላል። ከዚህ የተነሳ እነዚህ ባለ ታሪኮች ለእኛ ሲነገሩን በዚያ በጨለማው ዘመን ዓመተ ፍዳ ዓመተ ኩነኔ የሰው ልጅ ጽንቁ ደም እንደነካው ጨርቅ በሆነበት ዘመን የሰው ልጅ ልቡ ያሰበውን ነገር ከመፈጸም ከልካይ በሌለበት ዘመን በዚያ ዘመን ላይ የተደረገ ድንቅ የእግዚአብሔር የማዳን ሥራ በዚህ ዋጋ በተከፈለበት የክርስቶስ ኢየሱስ የደም አሻራ ባረፈበት በዚህ በዘመነ ወንጌል በዘመነ ሐዲስ ኪዳን መነገሩ ከታሪክ ባለቤቶች የምናገኘው ብዙ ጥቅም እንዳለና እኔ ማነኝ ቤቴስ ምንድነው ብለን ከዚህ ታሪክ በስተጀርባ የራሳችንን ሕይወት እንድንቃኝ የሚረዳን እግዚአብሔር ሐሳብ ነው። ብርሃናተ ዓለም ቅዱስ ጳውሎስ እንዲህ ብሎ እንደተናገረ የተጻፈልን ሁሉ ልንመከርበት፣ ልንገሰጽበት፣ ልቦናችንን ጭምር ልናቀና፣ ልናስተካክል ተጽፎልናል ብሎ እንደመሰከረ ኩሎ ዘተጽሕፈ ለተግሣጸ ዚአነ ተጽሕፈ ብሎ እንደመሰከረ ማለት ነው። የተጻፈልን ሁሉ ለምክር ተጽፏል፣ ለተግሣጽ ተጽፏል፣ ልብን ለማቅናት ተጽፏል። ከእግዚአብሔር ጋር የእርቅ ሰነድ ለመፈራረም እንደ መነሻ ሐሳብ ሆኖ ተጽፎ ተቀምጦልናል። ክብርና ምስጋና ለስሙ ይሁን። በዚህ ታሪክ ላይ አንድ አሳዛኝ ቤተሰብ ባጭሩ እንመለከታለን። ይህ ቤተሰብ ከነቢያት ወገን የሆነ የቤት አባወራ፣ ቤትን የሚመራ የሚያስተዳድር የቤት ራስ እነሆ የቤት ራስ ወንድ ነው። የወንድ ራስ ደግሞ በሐዲስ ኪዳን ክርስቶስ ነው ብሎ እንደመሰከረ በብሉይ ኪዳን የአባወራነት ራስ አልተነካም፣ ተከብሮ የተጠበቀ ነው። ስለዚህ በዚህ ቤተሰብ መካከል የቤቱ ራስ የተባለው ሰው ስሙ ያልተጠቀሰለት ሰው ነው። እማወራዋም ደግሞ እግዚአብሔርን ከሚፈሩ ወገኖች መካከል የተገኘች ናት። ታዲያ ይሄ ቤተሰብ ከአንድ ጣራ በታች በሁለት ልጆች ተጎብኝቶ ሕይወቱን ይመራ ነበረ ይላል። ልጆች የእግዚአብሔር ስጦታ ናቸው። ልጅ የእግዚአብሔር ስጦታ እንደሆነ ቤተሰብ ከተረዳ አስተዳደጋዊ ሁኔታው ላይ ትኩረት ሰጥቶ መከታተል እንደሚገባው እነዚህ ባለ ታሪኮች ሰፊ የሕይወት ገጽታ ያለባቸው ሰዎች እንደሆኑ መተርጉማን ያብራራሉ። እኔ ባጭሩ እንድትረዱት ከእኛ ምን ይጠበቃል የሚለውንና ራሳችንን ለእግዚአብሔር ገልጠን ማሳየት እንደሚጠበቅብን እንደ መንደርደሪያ ሐሳብ ነው ትምህርታችንን ተሸክሞ የሚጓዝልን ሐሳብ ስለሆነ ጥቂት ልበላችሁ። ይህ ቤተሰብ ታዲያ በልጅ በረከት ተባርኮ እያለ ከዕለታት በአንደኛው ቀን ወደዚህ ቤተሰብ አንድ አስደንጋጭ ክስተት ተከሰተ ይላል። አንድ አስደንጋጭ ልብን የሚሰብር አደጋ መሰል ገጽታ ያለው ነገር ታየ በዚያ ቤተሰብ መካከል። ወገኖቼ
በዓለም ሳለን በተለይ በጌታችን በኢየሱስ ክርስቶስ ስም ተጠርተን ዓለም ለክርስቶስ የክብር ወንበር እንዳልሳበችለት ዓለም እንደጠላችሁ በስሜ ተጠላችሁ ትሆናላችሁ ብሎ የጉዟችንን የሕይወታችንን መሃሉን ነግሮን እንድንከተለው ሲያደርገን አልጋ ባልጋ መንገድ እንደሌለ የወርቅ ጫማ ተጫምቶ የወርቅ ምንጣፍ ወይም ስጋጃ ተነጥፎልን የምንጓዝበት ዓለም አይደለም። ይሄ ዓለም ክርስቶስ በተጠላበት ዓለም የሚኖር ክርስቲያን እርሱ በከፈተለት መንገድ ተጉዞ የክብርን አክሊል ሊቀዳጅ ይገባል። ስለዚህ ቤተ ክርስቲያን ምኞቷና ለእናንተ ያላት ትልቁ ፍላጎቷ እግዚአብሔር ከገባችሁበት መከራ መወጣጫውን እንዲያበጅላችሁ መጸለይ ነው። መከራ አይደርስባችሁ ብላ ግን አንድም ቀን መልእክት አስተላልፋ አታውቅም። በዓለም ሳላችሁ ምን አለባችሁ ተብሏልና፣ መከራ አለባችሁ ተብሏልና እንኳን በዚያ ዘመን ያሉት ይቅሩና እኛ በተሻለው ሕግ በተሰራበት ዘመን ያለን የተሻለ ኪዳን የተገባልን ሕዝቦች ነው። ያ ዘመንን አስቡ። በዚያ ዘመን ላይ ሆነው ምን አይነት ችግር ይገጥማቸው እንደነበረ ተረዱ። ታዲያ እዚህ ቤተሰብ መካከል ከደብተራ ኦሪት አጠገብ የማይርቁ ጠባ በድንኳኗ አጠገብ መሸ በዚያች ድንኳን ስር የማይለዩ ናቸው። በድንኳኗ ስር መገኘት ብቻ አይደለም፣ ለጊዜያዊ ስርየተ ኃጢአት የሚያገለግል የርግ፣ የዋኖስ፣ የጠቦት፣ የጊደር መስዋዕት ይሰዋሉ። ይሄ መስዋዕት የአዳምን ጥያቄ መመለስ ያልቻለ በጣም አድካሚ፣ በጣም አሰልቺ፣ በዕለት፣ በሳምንት፣ በወር፣ በዓመት ይቀርባል በሊቀ ካህኑ በኩል። ታዲያ ባልየው ከነቢያት ወገን ስለነበረ ፈሪሃ እግዚአብሔር ያደረበት ሰው ስለነበረ ደብተራ ኦሪት አጠገብ ሲገኝ ለእሱ ብቻ አይደለም ለልጆቹ ጭምር ስርየትን እንዲያገኙ ይጸልይና መስዋዕት ያቀርብ ነበር። ወላጅ ማለት እንዲህ ነው። ለራሱ ብቻ ጸልዮ የሚሄድ አይደለም። በዚህ በዘመነ ወንጌል ስንመጣ በእግዚአብሔር ቤተ ክርስቲያን ወይንም ቤተ ክርስቲያን ዘክርስቶስ ተብላ በተጠራችው የደም ነጠብጣብ ባረፈባት ዛሬ የገሃነም ደጆች አይችሏትም ተብሎ የተመሰከረላት ሙሽራዋን ክርስቶስን አክብራ የምትገኝ ሙሽራዋ ደግሞ ሁል ጊዜ እየመጣ በቃል እግዚአብሔር ኩል የሚኩላት እንደ 15 ዓመት ኮረዳ ሴት ውበቷ ያልደበዘዘ በመከራ እነሆ ማዕበል ብትመታ በመከራ ነፋስ ብትገፋ የመጣ ሁሉ የመነጋገሪያ አጀንዳ ቢያደርጋ መሰረቷ ክርስቶስ፣ ድምድማቷ ክርስቶስ፣ ወጋግሯ ክርስቶስ፣ ጉልላቷ ክርስቶስ፣ ሻኩራ ክርስቶስ፣ ሁለንተናዋ ክርስቶስን የሚሰብ ይህች ቤተ ክርስቲያን በደሙ የከበረች ናትና እኛም ወደዚህ ቤተ ክርስቲያን ወደ መመስገኛው ስፍራ ስንመጣ ስንጸልይ በጸሎታችን መካከል አንዱ ርዕስ የሚሆነው ልጆችን በተመለከተ ይሁን። የልጆች ኃላፊነት ወላጅ አለበት። ለመውለድማ እኮ እንስሳትም ይወልዳሉ። ሰው የሚለየው ልጁን ኮትኩቶ አሳድጎ በመልኩ እንደወለደው እርሱን መስሎ እንደተገኘለት ልጁ በተለያየ አመለካከት ውስጥ ተስቦ እንዳይወድቅ ኃላፊነት በመወጣት ልጅን ማሳደግ የወላጅ ትልቁ ሚና ነው። ያለበለዚያ እንደ ዕድሉ ይደግ ብለን የምንልበት ዘመን አይደለም። እግዚአብሔር በጀት ሰጥቶታል። ትክክል ነው። እንኳን ለሰው ልጅ ይቅርና በባህር ውስጥ ያለውን ድንጋይ ተንተርሳ ባህር ውስጥ ድንጋዩ ላይ ባለው ጥቂት አፈር ስሯን ጥላ የበቀለችውን ቅጠል ወይም ደግሞ ሳር ለመብላት የምትሄድ ጻጼ ወይም ትል አለች። ያቺ ትል እንኳን ባህር ውስጥ ሆና እግዚአብሔር የዕለት በጀት መድቦላታል። ክብር ለስሙ ይሁን። እንኳን በመልኩና በአርአያው ለፈጠረልኝ እግዚአብሔር በሚበላ ምግብ አይጠረጠርም። ስሙ ለዘላለም ብሩክ ይሁን። እግዚአብሔር በሚበላ ነገር እንዳትጠረጥሩት። እንኳን ላንተ እንኳን በመልኩ ለቀረጸ የዘላለም መንግስቱ ተሳታፊ አድርጎ በዓላማ ወደዚህ ሰፊ ዓለም በጠባብ ማኅፀን በር በኩል ላመጣ ይቀርና የሕይወት ምድብ ለተባሉ ለእንስሳትና ለእጽዋት የሚያዘን አምላክ ነው። በመዝሙር 143 ላይ
ከመልካምነት የተነሳ እጆችን ትከፍታለህ አለ ዳዊት። ለእያንዳንዱ የሕይወት ምድብ ከበጎነት የተነሳ ታጠግባቸዋለህ አለ። የሕይወት ምድብ የሰው ልጅ አንዱ፣ እንስሳት ሁለተኛ፣ እጽዋት ሶስተኛ ናቸው። ስለዚህ እግዚአብሔር ልጆች እግዚአብሔር እኛን ካመጣን ልጆች ከሰጠን በአስተዳደግ ዙሪያ በጣም ልንጠነቀቅ ይገባል። ታዲያ ይሄ ፈሪሃ እግዚአብሔር ያደረበት ቤተሰብ ኑሮን እየገፋ እንዳለ ያልተጠበቀ ጥቁር እንግዳ ቤታቸው መጣ ይላል። ከዚህ እንግዳ እግዚአብሔር ይጠብቃችኋል አላችሁ። በሕይወት አጋጣሚ ያገኛችኋል። ወደዚህ ቤተሰብ ሰጠት ብሎ ካላንደር ሳይጠብቅ ሳያማክር ገባ። ይሄ ጥቁር እንግዳ ማን ነው ካላችሁ በእያንዳንዳችን ቤት እየገባ ባለጠጋ፣ ደሃ፣ የተሳካለት፣ ያልተሳካ፣ ወፍራም፣ ቀጭን፣ ጠይም፣ ጥቁር እያለ የማይመርጥ በሰው ልጅ ዓለም ውስጥ በኃጢአት የገባ ጠባያዊ ዕዳ ስለሆነ ይሄ ጥቁር እንግዳ ማን ተብሎ ይጠራል ካላችሁ ችግር ይባላል። ችግር ጥቁር እንግዳ ነው። በጠበቃችሁት መንገድ አይመጣም። ያጎረሰ የሰጠ ባጎረሰበት እጁ ይነከሳል። ያበደረ ይበደራል። አዎ ከፍቶ ያስተናገደ ይዘጋበታል። ዓለም በሁለት ቋት የታሰረች ናት። ማግኘት እንዳለ ማጣት፣ መክበር እንዳለ መዋረድ፣ መሳቅ እንዳለ ማልቀስ፣ መደሰት እንዳለ በተቃራኒው ጨለማ እንዳለ ብርሃን፣ እስከ ህልቀተ ዓለም በዚህ በሁለት ቋት ውስጥ ነው እኛ እንቅስቃሴያችንን የምናከናውነው። ስለዚህ ጥቁር እንግዳ ገባና ይሄን የእግዚአብሔር ቤተሰብ በኑሮ እጥረት አናጋው ይላል። ልክ ኢትዮጵያውያን ዛሬ እንደደረሰበት ችግር ዛሬ ብዙዎቻችሁ ነጠላችሁ ነው የሚያምረው ከኛ ጭምር ውስጣችን ውስጥ እንደበላው እንጨት ተበልቶ አልቋል። መድኃኒዓለም ይድረስልን። ለልጆቻችን ምን ቀደን እናለብሳለን ብላችሁ አልተጨነቃችሁም? ምንስ ቆርሼ አጎርሳለሁ ብላችሁ አላሰባችሁም? የዛሬው የኑሮ ክብደት ኢትዮጵያውያን ቀንበር ከብዶባቸው ብዙዎች በኑሯቸው የተነሳ አንዳንዶቹ በልጆቻቸው ላይ ማንንም ሳያማክሩ እንደወጡ የቀሩ አሉ። ኑሮ አቀበት ነው። ኑሮ ኩንታል ነው። ኑሮ ሸክም ነው። የእግዚአብሔር ቃል እንዲህ ተብሎ በዚህ እረፍት ጥቅም በሌለበት ዓለም ተስፋ በሚያስቆርጥበት ዓለም ስንኖር ግን ነው ተስፋችሁ እንዳይቋረጥ በዚህ ቃል ተጽናኑ የሚል ደግሞ የእግዚአብሔር ቃል አለ። መታመኛችን ማን ስለሆነ? ተናገሩ እንጂ ማን ስለሆነ? መታመኛችን እሱ ስለሆነ በዚህ ቃል ተጽናኑ። ዓለም ይቅር ያሰኘቻችሁ፣ ዓለም ሸክም ያከበደባችሁ፣ ዓለም እነሆ ለመረዳዳት መስክ ያልሰጠቻችሁ ካላችሁ አይዟችሁ በዚህ ቃል ተጽናኑ ይላል እግዚአብሔር ቃል። ስሙ የተመሰገነ ይሁን። የሚያጽናናኝ ማን ቃል ብቻ ነው? የኑሮ ጥያቄ መልስ የማን ቃል ነው? መድኑስ ማን ነው? እግዚአብሔር ነው። ዋስትናውስ ማን ነው? እግዚአብሔር ነው። ስለዚህ እግዚአብሔር ልጆች እዚህ ጋር እንድትረዱ የተፈለገው ሐሳብ ምንድን ነው? ይህ ቤተሰብ የገጠመው ችግር እኛም ጋር ሊገባ ይችላል። ይገባል። ቀን ጠብቆ እለት ሰፍሮ ቆንቆጦ ይመጣል። በራሱ ካላንደር ማለት ነው። ሲመጣ ግን እንዳትደናገጡ። ይሄ ቤተሰብ የሚላስ የሚቀመስ እስከ ማጣት ደርሶ ልጆቹ በረሃብ አለንጋ ሲጠቁ ሲጎዱ የቤት አባወራ ግራ ተጋብቶ ማጣፊያው አጥሮት ዙሪያ ገባው ገደል ሆኖበት በጭንቀት ማዕበል እየተመታ እንዴ ከነቢያት ወገን ባላለሽ አንቺም ብትፈለጊ ከደብተራ ኦሪት አጠገብ የማትጠፊ ሴት ነሽ። እንዴት አንቺና ባለቤትሽ የምታመልኩት አምላክ በዚህ ችግራችሁ በኩል እንዴት ሙሉ ሆኖ መገኘት አቃቶ ብለው ከጎረቤት ያሉ ሰዎች ሳያላግጡባቸው አልቀሩም። ዛሬም እናንተ ዳዊታችሁ ዘርግታችሁ መዝገበ ጸሎታችሁን ገልጣችሁ ውዳሴ ማርያማችሁን ይዛችሁ በቤተ እግዚአብሔር ነጋ ለኪዳን መሸ ለማስታወቅ ጸሎት ስትሰበሰቡ በዓለም ላይ ሕግና ስርዓት የማይገዛቸው ብላ ጠጣ ነገር አታምጣ የሚል የሕይወት መርህ ያላቸው እናንተ እሱን እያመለካችሁ ስትጎዱ እነሱ ግን እሱን ሳያመልኩ እየተሳደቡ ጥሩ ዘመናዊ ቤት ይኖራሉ፣ ጥሩ መኪና ያሽከረክራሉ፣ የላመ ጣል ምግብ ይመገባሉ።
መግቢያ ወጫቸው ሁሉ በአጀብ ነው። አንዳንድ ጊዜ ቆም ትሉና እግዚአብሔርን ማመኔ ችግሬን የማይሞላ ከሆነ ምንድነው የኔ አማኝ መባሌ ብላችሁ ራሳችሁ አልተፈተናችሁ? ጥያቄው ሳልወደቃችሁ አንዳንድ ጊዜ ሊያጋጥም ይችላል። ሰዎች ነን። እንዲህ አይነት ስሜት በተሰማችሁ ሰዓት ላይ አደራ ለሰይጣን ሐሳብ እድል እንዳትሰጡ። እነሱ ጋር ካለው እኔ ጋር ያለው ይበልጣል ብሎ ስሙ የተመሰገነ ይሁን። እዛ ጋር ከምታዩት ቁሳቁስ ነገ ከነገ ወዲያ እንደ እንፋሎት ተኖ የሚጠፋ እንደ እንቧይ ካብ የሚናድ እንደ ተልባ ስፍር የሚሸራተት የዚህ ዓለም ቁሳዊ ነገር ስቧችሁ አደራ ከተጠራችሁበት የሕይወት ጥሪ እንዳታፈገፍጉ ቅዱስ መንፈሱ በልዩ ጥባቆቱ መንፈሳችሁን፣ ሐሳባችሁን፣ ልባችሁን ጭምር ይጠብቅላችሁ ይጠብቃል። እኛ ጋር ያለው በሩሲ እዛ ጋር ካለው ይበልጣል። መዝሙረ ዳዊት ላይ ስታነቡ ዳዊት እንዲህ አለ፣ ኃጢአተኛ ፈሪሃ እግዚአብሔር በልቡ የሌለ እግዚአብሔርን የማይፈራ እግዚአብሔርን የማያከብር እንደገና እግዚአብሔርን የሚንቅ እምነት አልባ የሆነ ኃጢአተኛ ሰው በአጠገቡ አልፌ ሲሄድ አለ እንደ ሊባኖስ ዝግባ አምሮ ቁመቱ ደስ የሚያሰኝ መስሎ አየሁት አለ። አልፌው ሲሄድ ስመለስ ግን ከስፍራው አጣሁት። የዚህ ዓለም ነገር እንዲህ ነው። አደራችሁን እግዚአብሔርን በገጠመን ችግር ጎዶራችን ላይ ቆመን ከአጋንንት ጋር እንዳናማረው ቢጎድል ይሞላዋል ብለን ከመላእክት ጋር የምናመሰግንበትን ጸጋ እግዚአብሔር ያብዛል። በፈረሰው ግድግዳችን በኩል ክርስቶስ ነው። መድኃኔዓለም ነው። በተበላሸው ነገራችሁ በኩል እግዚአብሔር ብልሹ የሆነውን ነገር ለበጎ ነገር ይቀይርና ያስተካክለዋል። ይችላል አይችልም? አመስጋኝ ሁኑ፣ አታጉረምርሙ። ቅዱስ ኤራቅሊስ የተባለ አባት አጉረምራሚ ሰው ለነገ ክህደቱ ዋዜማ ላይ የቆመን ሰው ይመስላል አለ። ወገኖቼ በምንም ነገር ኑሯችን ቢዛባ ግራ ብንጋባ በሌማታችን እንጀራ በእንቅባችን መካከል ዱቄት ቢጠፋ እግዚአብሔርን ከማመስገን ግን ወደኋላ እንዳንል። ይሄ ቤተሰብ በችግር ማዕበል ተመታ እና ታዲያ ይሄ ቤተሰብ የሚበላ የሚጠጣ አጥቶ አባወራው ጎረቤት ወዳለው ባለጠጋ ዘንድ ሄዶ በአራጣ ብር ተበደረ ይላል። ሰው ወዶ አይደለም ሰው ፊት የሚቆመው። ይገባችኋል? ቋንቋ ስትቸገሩ በተለይ ልጅ ወልዳችሁ ከበስተጀርባችሁ ነፍሳት ሲጨነቁ ስታዩ የምታደርጉት ነገር ሊጠፋችሁ ይችላል። መፍረድ ከባድ ነው፣ እንዳትፈርዱ። እንዲህ አይነት የህይወት አጋጣሚ ያገኛቸው ሰዎች ጣት እንዳትቀስሩባቸው። በቀስራችሁ ጣት ይቀሰርባችኋል። ክፉ ንግግር እንዳትናገሩ። በፈረዳችሁ ፍርድ ይፈረድባችኋል፣ ይፈረድብናል። ታዲያ ቤተሰብ አባወራው አራጣ ለመበደር ወደ አበዳሪ ዘንድ ሄዶ በአራጣ ብር አገኘ ይላል። ማግኘቱ ራሱ ጥሩ አይደለም። መቼም አበዳሪ በጣም አስቸጋሪው ታውቁታላችሁ። ተበዳሪዎች ተበደረ አስፈርሞ በፈለግኳት በዚህ ቀን ማምጣት አለብህ፣ ይሄን ቀን አስተካክዬ ካላመጣ ልጆችን ባሪያ አድርጌ ወስድብሃለሁ ብሎ አስፈርሞ። ተመልከቱ፣ ሰው በልጆቹ ተወራርዶ ቤት ውስጥ የገጠመው ችግር ገመናውን ለመሸፈን ዋጋ ይከፍላል። ይሄ አባወራ ተወራረደ፣ ያንን ብር ተበደረ፣ በዕለተ ቀኑ እመልሳለሁ። በዚህ ሰዓት ያን ብር ይዞ ገብቶ ለባለቤቱ ለቤቷ እመቤት ተበድር ያለው ገንዘብ ለልጆቼ የሆድ ጥያቄ መልስ የሚሰጥ አግኝቻለሁ፣ ነገ ወደ ገበያ ሄደን ሸምተን ልጆቻችንን ከረሃብ እነሆ ወደ ጥጋብ እናሸጋግራቸዋለን ብለው ማታውኑ ለነገ እቅድ አቅደው በጥሩ የእንቅልፍ ሰረገላ ለማሳለፍ ባልጋቸው ላይ ተኙ። ወገኖቼ ነገ ስታስቡ አደራ ጌታ ቢፈቅድ በሉ። ማን ቢፈቅድ በሉ? ገንዘብ ነገን አያሳይም። እውቀት ነገን አያሳይም። ስልጣን ነገን አያሳይም።
መጽሐፍ ሲነግራችሁ ነገ ክፋቱ ራሱ ይበቃዋል እንኳን ዋስትና ሊሆን ነገ ብላችሁ ተስፋ እንዳትሉ በነገ ጌታ ቢፈቅድ በሉ ወጥቶ ለመግባት ፈቃዱን ነግዶ ለማትረፍ ፈቃዱን ወልዶ ለመሳም ፈቃዱን ከኢትዮጵያ ለባርነት ወደ ባህር ማዶ ሲኬድ በፈቃዳችን ለምናደርገው ጉዞ የእሱ ፈቃድ መጠየቅ ያስፈልጋል። እስቲ ጌታ ሆይ ፈቃድ ይሁንልኝ። ፈቃዱ ያልገባበት ሕይወት አደጋ አለ። ፈቃዱ ከፈቃዳችን ሐሳቡ ከሐሳባችን መተማመን አለብን፣ መጣጣም አለብን። የኔ ፈቃድ ብለን ከተከተልን የኛ ፈቃድ ሰባሪ ነው፣ የማይጠግን ነው። የእሱ ፈቃድ ከቀደመ ጠላት የተዘረጋቸውን ወጥመዶችን እግዚአብሔር ይበጥሳቸዋል። ፈቃዱ ሲቀድም የተቆፈረ ጉድጓድ በቃሉ ይሞላል። ፈቃዱ ሲቀድም የሚያስጨንቋችሁ በእግሮቻችሁ ስር እነሆ እንድትረማመዱባቸው ያደርጋቸዋል። ፈቃዱ ከቀደመ የውስጣችሁ ቋጠሮ ይፈታል። ስለዚህ ጌታ ቢፈቅድ ማለት ለአንድ አማኝ የሕይወቱ አንዱ ተልእኮ ነው። ስለዚህ ጌታ ቢፈቅድ በማለት የነገን ማሰብ ይገባል። ብዙዎች ነገን ተመኝተው ማታ አልፈዋል። ይሄ አባወራ ለነገ እቅድ አቅደው ማታውኑ ቤት ገብተው አረፍ ብለው የቤቷ እመቤት ለገዳይ የሚሆናትን ዕቃ በማለዳ ሸክፋ ባሏን ልትቀሰቅሰው ወደተኛበት አልጋ ሄዳ ብታየው ለካ ባለቤቷ ደህና ሁኚ ሳይላት በሞት መንገድ ይችላልን ተሰናብቷት ሄደዋል። የልጆቹን ጥጋብ ሳያይ የልጆቹን የፊታቸውን መጨማደድ በጥጋብ ተደስቶ ሳያይ አለፈ። ዛሬ ስንት አባወራ አለ ልጆቹ ቁም ነገር ላይ ሳይደርሱለት እንደ ጓጓ ሞት ያሸነፈው እንደ ጓጓች እመቤቷ የልጆቿን እድገት ትልቅ ደረጃ ላይ ደርሰው አግብተው ወልደው ተኩለው አይቼ ብሞት አይቆጨኝም ያሉ ልጆቻቸው ዩኒቨርሲቲ እንደተመረቁ ለልጆቻቸው አበባ ይዘው ሌላ አቅቷቸው አልጋ ላይ ሬሳቸው የተገኙ ወላጆች ብዙ ናቸው። የእግዚአብሔር ልጆች ዓለም እንዲህ ናት። መታወቂያ ያለው ምልክቷ ይሄ ነው። ይሄ አባወራ ምሽቱን በሞት ተነጥቆ ሄደባ። አይገርማችሁ? ይቺ ሴት ባሏን ምንም ነገር አላደረመችም። ወደ ተፈጠረበት አፈር በክብር አሳረፈች። ማን ነው እንዲህ አይነት ጽናት ያለው? ማን ነው እንዲህ አይነት ትዕግስት ያለው? ማን ነው ችግር ተደራርቦበት በእግዚአብሔር ፊት ልቡ ሳይደማ ሕሊናው ሳይቆሽሽ እግዚአብሔር ለማመስገንና የሰጠኝ አንተ ነህ የወሰድከውም አንተ ነህ ብሎ በማመስገን የተካነ ሰው ይገኝ ይሆን? ያ ሰው ብፁዕ ነው፣ ያ ሰው ቅዱስ ነው። በሀገራችን ሽማግሌዎች አንድ አባባል አለ። የሰጠ ቢነሳ የለበትም ወቀሳ ይባላል። ባል የሰጠ እግዚአብሔር ነው። በሉ መስሎ ባል የሰጠ ማን ነው? ሚስት የሰጠ ማን ነው? ልጅ የሰጠ ማን ነው? በአጠቃላይ ትዳር የሰጠ ማን ነው? ታዲያ እግዚአብሔር በሰጠ ቢነሳ ሊመሰገን ይገባዋል እንጂ በእግዚአብሔር ላይ ትናጋችን ሊላቀቅ ይገባል አይገባም። ማመስገን ነው። በማመስገን ነው በረከት የሚተርፈው። ኢዮብ እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የአምላክ ስም የተመሰገነ ይሁን አለ። እጥፉን እግዚአብሔር በእጥፍ ክሶት እግዚአብሔር በሕይወቱ አስደስቶት በክብር አሳረፈው። እረፍታችንን የክብር እረፍት ያደርግልን። በማመስገን ሕይወታችንን እንድንጨርስ ይርዳል። ጎዶላችንን ብቻ እንዳናጎላ እሱ ይጠብቀን። ከጎዶላችን በላይ ሙላታችን እግዚአብሔር ከሁሉ ነገራችን በላይ ነው። እውነት ወይስ ውሸት? በምንጭ እውነት ወይስ ውሸት? ካልተደረገልን መድኃኒዓለም ያደረገው አይበዛም። ሩቅ አትሂዱ። የምስጋና ርዕስ እንምዘዝ ብንል እኮ አሁን ቁጭ ብላችሁ እዚህ ቦታ ላይ ያለምንም ክፍያ እኮ ንጹህ ኦክሲጅን አየር እየማጋችሁ ነው እንዴ? ይሄን እግዚአብሔር ቢከለክለው እዚህ ሬሳ አይበዛም? ሬሳ አናፍስም? ሩቅ አትሂዱ። እዚቹ ጋር የተቃጠለ ካርቦን ዳይኦክሳይድ ታወጣላችሁ፣ ንጹህ ኦክሲጅን አየር ትስባላችሁ። በአጠቃላይ ለሕይወታችን የሚበጀንን ነገር መድኃኒዓለም በመዳፉ ላይ ያደረገ ይሄንን ንጹህ ኦክሲጅን አየር ኦክሲጅኑን የምንስብበትን ይሄን ሀብት በመዳፉ ሳያዳላ ለእያንዳንዱ ሕይወቱ ተጠብቃ እንድትኖር ባያብል ኖሮ ለአንድ ትልቅ ድርጅት ይሄ ቢሰጥ በእያንዳንዳችን ጉሮሮ ላይ ቆጣሪ ይተከልብን ነበር። ታውቃላችሁ? በተነፈሳችሁ ቁጥር ክፈሉ ትባላላችሁ።
ካልከፈላችሁ ደግሞ ይቋረጣል ትባሉና ተስፋ ትቆርጣላችሁ። የምስጋና ልብስ እስቲና እግዚአብሔር በመላ መስገነው ስትሉ ሩቅ ነገር እንዳታስቡ። ይህቺ ሰዓት በክብር ተገኝተን ቁጭ ብለን ቃሉን መስማት እኮ እድል ነው እኮ። በረሃ ላይ የተጨነቀ ያለ ስንት ነፍስ አለ። የሀገሬ መሬት ላይ አብቃኝ ይሄ ብቻ ይበቃኛል ብሎ የሚጨነቅ በባህር ላይ የሚንገላታ የአሸዋ እራብ የሆነ ሻርክና ዶልፊን የሚጫወቱበት በባህር ሀገር ላይ ነፃነቱን አጥቶ እነሆ በሀገር ላይ እንደፈለገ ተገዝቶ በወላጆቹ በአክስቱ በአጎቱ ቤት እየተደሰተ መኖር እየቻለ ግን ኑሮ ለማሻሻል ብሎ ባዕድ ሀገር ሄዶ አፈር እየበላ እንደ ኢትዮጵያዊ እግዚአብሔር ያስብልን። እነዚህን ማሰብ ይገባል። እነዚህን ማሰብ ይገባል። የእግዚአብሔር ልጆች እንዳላሰፋባችሁ። ታዲያ ይህች እናት ከነቢያት ወገን ባል የነበራት ቤቷ በችግር ተመቶ ባሏን አጣ ግብዓተ መሬቱ ፈጽማ እንዳለች ሐዘኗን በማስተዛዘን ላይ እንዳለች ለባለቤቷ አራጣ ያበደረው አባወራ ሐዘን ላይ ናት ያል ብሎ እንኳን ሳያዝንላት ወደ ቤቷ በሚፋንን ፈረስ ላይ ተቀምጦ መጣ። ባለቤትሽ በሕይወት ዘመኑ እያለ በአራጣ በዚህች ቀን ሊከፍለኝ ዕዳ ወስዷል፣ ዕዳ አለበት። የዚህን ዕዳ ካልከፈልሽ እሱን ካልከፈልኩኝ ልጆቼ ባሪያ ሆነው ይወሰዱ ብሎ ፈርሟል። ዕዳዬን ክፈይኝ አላት። ችግር አያብዛባችሁ። እንዴ ነው ምንጸልይላችሁ? ክፈይ እጅ መሬቱን አለች። እኔ ባሏ የሞተባት ሴት ነኝ፣ ጥቂት ጊዜ ታገሰኝ ብትለው አይሆንም ማለት መቼም አያደርስባችሁ። ነገር ዓለም ሲጎድል ተደራራቢ ችግር ይመጣል። አንዱን አቀበት ወጣ ብላችሁ እፎይ ስትሉ ሌላ ደግሞ አቀበት ከፊት ለፊት አይኑን አፍጥጦ ጥርሱን አግጥቶ ያስጨንቃችኋል። በሕይወት ጉዞ ይሄ ያጋጥማል። ወዲያው እባክህ ብላ ለመነችው፣ አልሰማትም። አዎ ከዚያ በኋላ ተማጸነችና 2 ቀን ብቻ እድል ስጠኝ፣ ከ2 ቀን በኋላ ማልከፍል ከሆነ ልጆቼን ውሰዳቸዋለች። ማን ተስፋ አድርጋ ይመስላችኋል? እስቲ እናንተ ስንት የቆረጠ ሕይወት ዓላማ መር ሕይወት አላችሁ? በእግዚአብሔር ላይ ፍጹም እምነት አለ ቢሆን ግን ጊዜያዊ ችግር ግራ ያጋባ ወዲያው ተቆጥቶ በዚህ 2 ቀን የማታዘጋጅ ከሆነ በብረት መተርኮሻ ግንባራቸውን በስቼ ጆሮአቸውን በስቼ ሎቲ አንጠልጥዬ ቤት ውስጥ እንደምጠቀመው ማንኪያና ጭልፋ መገልገያ አድርጌ እገዛቸዋለሁ። በብሉይ ኪዳን አንድ ሰው ለ7 ዓመታት ያክል የወሰደውን ገንዘብ ካልመለሰ አበዳሪው ይጠብቀዋል። 14 ዓመት አሁን ይጠብቃል። ባሪያ እንደሆነ 21 ዓመት ይጠብቃል። ካልመለሰ 3 ኢዮቤልዩ በዓል ጠብቆ ያንን ቤት ያስቀረው ሰው እንደፈለገ መጠቀም ይችላል። በቃ ከልካይ ሕግ ነው። እቺ ሴት ልጆቿ ባሪያ እንደሚሆኑ በቃ ዲና ውስጥ ተስሏል። ግን ተስፋ አልተሟጠጠም። ተናግሯት እንደወጣ መር ብላ ወዴት እንደምትሄድ ሳታውቅ ወደ ቤቷ መግባት አቅቷት ከመንገድ ላይ ቀረች። በመስቀልያ መንገድ ላይ ግራ ተጋብታ ተጨንቃ እንዳለ ወዴት እንደምትሄድ የ2 ቀን ቆይታ ተሰጥቷታል። በዚህ ሕይወት አጣብቂኝ ውስጥ የወደቃችሁ ዕዳ ተጥሎባችሁ ካልከፈላችሁ እስር ይጠብቃችኋል ተብላችሁ እነሆ ደብዳቤያችሁ እንደጨበጣችሁ በልጆቻችሁ ላይ የምታደርጉት ውሳኔ ምን ይሆን? እቺ ሴት በልጆቿ ላይ በሯን ዘግታ መር ብላ ወጣች፣ ወዴት እንደምትሄድ ሳታውቅ። እስከዚህ ሰዓት ድረስ ግን እግዚአብሔር ምንም አይነት ድምፅ አላሰማም፣ ዝም አላት። ለምን ዝም አለ ይሆን ካላችሁ ለዓላማው በሉ እስኪ እግዚአብሔር ለምን ዝም ይላል? ለዓላማው በሉ ለምን ዝም ይላል? እየጸለያችሁ ዝም፣ እየሰገዳችሁ ዝም፣ እየጠየቃችሁ ዝም ሊል ይችላል። ለዓላማው ዝም ይላል። ጮኻችሁ መልስ ብታጡ እንደው ተስፋ ቆርጣችሁ አሰማኝ ብላችሁ እንዳትሄዱ። የሰው ልጅ የነገሩ መሟጠጣት ተስፋ የተቆረጠበት መደምደሚያው የእግዚአብሔር አምላካችን የሥራ መጀመሪያው ነው። ክብር ለሱ ይሁን። እናንተ በቆረጣችሁበት በደመደማችሁት አለቀ አበቃ ደቀቀ ብላችሁ ዶሴውን በዘጋችሁበት ጉዳያችሁ መድኃኒዓለም ደግሞ ልብን በደስታ የሚሞላ ስራ ይጀምራል። ይችላል አይችልም? አሁንም ስራውን ይጀምርላችሁ ቤታችሁ። አሜን ነው እንጂ እናቶች
ስራው መዳን የሚጀምር ቢታም ተስፋ ቆርጣችሁ አንገታችሁን ባለነቀራችሁበት ጉዳይ ስራው ሊጀምር ብለናል። አባቶችም እንደዚሁ ወጣቶችን ተምሬ ስራ አጣው ስራዬ ማስታወቂያ ማንበብ ብቻ ነው ገንዘብና ዘመን ላለው ነው እኔ ወገን ዘመን የለኝም ብላችሁ ተስፋ የቆረጣችሁ በእናንተ ተስፋ የመቁረጫ ሰዓት እግዚአብሔር ደግሞ መድኃኒዓለም ስራውን የሚጀምርበት ሰዓት ነው። እድሉን ለሱ ስጡት፣ ጊዜውን ለሱ አስረክቡ። እንዲህ በፈተና ስታልፉ እግዚአብሔር ዝም ይላል። ለምንድን ነው እግዚአብሔር ስንፈተን እንዲህ አይነት መከራ ሲደርስብን ዝም የሚለው ብለን ስንጠይቅ መጽሐፍ የሚነግረን ቃል አለ። አንደኛ ሕይወታችንን ሊጠቅም ዝም ይላል። በሉ ይሄ ቃል ሕይወቴን ሊጠቅም ነው ዝም ይላል መድኃኒዓለም። ዝምታው ነው ያለ መኖሩ ማረጋገጫ አይደለም። አዎ ሕይወቴን ሊጠቅም ምን ይላል እግዚአብሔር? ዝም ይላል። በችግር ማዕበል ስትመጡ እንደሌላ አድርጎ ዝም ይላል። ጎረቤት ያለ የአንቺ ጸሎት ምን ጥቅም አለው ታዲያ? በችግርሽ ካልደረሰልሽ የአንቺ ቤተክርስቲያን መሮጥ ምን ዋጋ አለው? ከገባሽበት ችግር ካላወጣሽ፣ ከገባበት መከራ ነጥቆ ካላወጣ፣ ከእሳት ትንታግ መካከል እኖ ካላዳነ ያንተ መድኃኒዓለም የምትለው ምን ይጠቅምሃል ብሎ ጎረቤት ሊያወራ ይችላል። የጎረቤት ወሬ ሳይሆን የእግዚአብሔርን ድምፅ ከንጽሕናዋ እመቤት በኩል ስሙ፣ አድምጡ። የእግዚአብሔር ልጅ ሊጠቅመን ዝም የሚልበት ሰዓት አለ በመከራው ስናልፍ። በዚህ በሁለተኛ ቆሮንቶስ በምዕራፍ 1 ቁጥር 4 ላይ ይላል፣ ከኔ ጋር ብሎ እኛ ብሎ ከፍ ልጻችሁ እኛ ከእግዚአብሔር በምናገኘው መጽናናት በመከራ ላይ ያሉትን ብሎ እንድናጽናና ማጽናናት እንድንችል እግዚአብሔር እኛ ብሩሲ በመከራችን ሁሉ ያጽናናናል። ምን ያደርገናል? በመከራው ስታልፉ እናንተ በተደረገላችሁ እግዚአብሔር በሚያደርገው የማጽናናት ስራ በመከራ ውስጥ አልፋችሁ ሌሎች ደግሞ እናንተን የሚከተሉ አሉ። ክርስትና አረፈ እንደገሬ ተብሎ ሊነገርላችሁ ይችላል። እናንተ ትዕግስትን ተቋቁማችሁ የኔ አምላክ ቢዘገይም የሚቀድሙ የለም የመጨረሻ ለቅሶ ደራሽ ተብሎ እንኳን በእህተ አልዓዛር በማርያምና በማርታ ቢነገርበት የኔ መድኃኒዓለም የመጀመሪያ እንባ አባሽ ነው ብላችሁ በተስፋ ጠብቁት። የእግዚአብሔር ልጆች ተመልከቱ። እኛ በደረሰብን መከራ ጸንተን ስንገኝ ከእኛ ጀርባ ያሉ ሰዎች ደግሞ እኛን የሚከተሉ የክርስትናችንን ዱካ የሚከተሉ ሰዎች በእኛ መጽናናት ተገርመው ተደንቀው እነሱም ተጽናንተው እንዲሄዱ እድል ለመስጠት ሲፈልግ እግዚአብሔር ሕይወታችንን በዚህ ሊጠቀምበት ይችላል። ስሙ የተመሰገነ ይሁን። ሁለተኛው የእግዚአብሔር የጸጋ ምሕረት በማየት ብዙ ሰዎች እግዚአብሔርን እንዲያመሰግኑ እድል ለመስጠት ዝም ይላል። ከኔ ጋር ናችሁ? በመከራው ስታልፉ በደረሰባችሁ መከራ ስታመሰግኑ ሰዎች አያችሁና አሃ እከሌ የተራበ ካመሰገነ እኔ እየጠገብኩ እንዴት ማመስገን ያቅተኛል ብሎ ለማመስገን እድል ያገኛል ማለት ነው። ጎረቤታችሁ ስታማሩ ከሰማ አማራሪ ነው። ስትሳደቡ ከሰማ ተሳዳቢ ነው። ስታጉረመርሙ ከሰማ አጉረምራሚ ነው። ስትርሙ ካየ የሚርቅ ነው፣ አይቀርብም ማለት ነው። ስለዚህ እኛ በደረሰብን ፈተና መከራ ጸንተን ተጽናንተን እግዚአብሔርን በማመስገን ስሙ የተመሰገነ ይሁን። ችግሬ ጊዜያዊ ነው፣ አንተ የዘላለም ነህ። እኔ የማስበው የዛሬም ነው፣ አንተ የምታስብልኝ የዘላለም ነው ብላችሁ ስታመሰግኑት ካጠገባችሁ ያለ እናንተን የሚከተል አቤት አቤት በችግር እየተመታ አንደበቱ ላይ ምንም ክፉ የማይገኝበት ክርስቲያን እሱ መምሰል አለብኝ ብሎ እግዚአብሔርን በመከራው ሰዓት እንዲያመሰግን እድል እንዲሰጠው እናንተን አስተማሪ ነው ያስቀምጣችሁ። ስሙ የተመሰገነ መጽሐፍ እንዲህ ነው በደንብ አድርጋችሁ ይሁን። በዚህ ቃል ላይ በሁለተኛ ቆሮንቶስ በምዕራፍ 1 ቁጥር 11 ላይ ከኔ ጋር ከፍ አድርጋችሁ በሉ በብዙ ጸሎት እኛ የእግዚአብሔርን እርዳታ ስናገኝ ብዙ ሰዎች በእኛ ምክንያት እግዚአብሔር ያመሰግናሉ። ማን ያመሰግናሉ? በማን ምክንያት? በእኛ በመከራ ውስጥ እያለፍን በማመስገናችን ማን ያመሰግናሉ? ይሄ ነገር ማግኘት ትልቅ ጸጋ ነው። እናንተን ተደግፎ እናንተን ተከትሎ የሚሄድ በነጠላችሁ ማደግነት የሚደሰት ስትጸሉ የሚማርከው ሰው
አንድን ይሁን ሁለት ከበስተጀርባችን ተከታይ አለን። ይሄ ሰው እጅ ሴት መንገድ ላይ ልትቀር አይገባም። ስታመሰግኑ አይተው እናንተም እነሱም የማመስገን ዕድል እንዲያገኙ ሊያደርግ እግዚአብሔር አንዳንድ ጊዜ በመከራው ስናልፍ ዝም ይለናል። ስሙ የተመሰገነ። ሶስተኛውና የመጨረሻው ስርዓትን እንድንማር ዝም ይላል እግዚአብሔር አንዳንድ ጊዜ። ይገርም ምን እንድንማር? ስርዓት አልበኛ እንዳንሆን እንደ መደደ ሰዎች በሄድንበት ቦታ ሁሉ ተዝረክርከን እንዳንጠፋ የእግዚአብሔርን ስም እርሱ በማይከብርበት ቦታ እንዳናሰድብ ስርዓት መማር ከአንድ አማኝ ስለሚጠበቅ አንዳንድ ጊዜ በመከራው ስታልፉ አስተማሪ ሆኖ ሊያልፍላችሁ ይችላል። ሎሬት ጸጋዬ ገብረመድኅን ምን አሉ? በአንድ የሥነ ግጥም መድብላቸው ላይ አበባ ሲታሽ ይሸታል። በውስጥ አበባ ማዕዛውን የምታውቁት ምን ስታርጉ ነው? ሲታሽ ይሸታል። ብርቱካን ደግሞ አሉ ሲጨመቅ ይጠጣል። የኔና የእናንተም መዓዛችን ያማረ እንዲሆን በብዙ የመከራ ትምህርት ቤት ስናልፍ ይገባል። የአስተማሪ ደግነት የሚለካው አስተምሮ በመፈተኑ እንጂ ሳያስተምር በመፈተኑ አይደለም ማለት ነው። አንድ ደግ አስተማሪ ደግነቱ የሚለካው ምንድን ነው? አስተምሮ ሲፈትን ነው። ሰነፍ አስተማሪ 60 ከ60 ይሰጥና ተማሪውን ዶማ ያደርጋል። 100 ከ100 ሰጥቶ ተወዳጅነትን ለማትረፍ ሳያስተምር ነፃ ማርክ ያድላል። ይሄ አስተማሪ በተማሪዎች ዘንድ ተወዳጅ ነው። ነገር ግን ጠንቅቀው እውቀት ለመሸመት የሄዱ ተማሪዎች በዚህ አስተማሪ አይደሰቱም። ለምን? ያንተ ደግነት የሚለካው ሳታስተምረን በመፈተን ሳይሆን አስተምረን ብትፈትነን ነው ደግነትን የምናውቀው ብለው ይሞግታሉ። የእኛ አባት ስሙ የተመሰገነ ይሁን። ሳያስተምር አይፈትንም። ይገባችኋል? ሳይነግራችሁ አይፈትንም። እግዚአብሔር መንገዱ ያሳያችኋል። በዚህ መንገድ መካከል ጋሬጣ ያጋጥማችኋል። ይሄን ጋሬጣ እንዴት ማለት እንደምንችሉ ጥበብን እሰጣችኋለሁ ይላችኋል። መሃሉን ሳይነግረን ተከተሉ ብሎ አንድም ሐዋርያ ጌታችን አላስከተለም። ስሙ የተመሰገነ ይሁን። ስለዚህ እኔ አስተማሪ በውሲ ደግነቱን ያወቅሁት አስተምሮ ስለፈተነኝ ነው። አዎ የሕግ መምህር አለ ዳዊት በረከትን ይሰጣል። እስመ መምህረ ሕግ ይሁ በረከተ ሥጋ ወነፍስ ይሰጣል። ምን ስታደርጉ? የሕግ መምህሩ አስተምሮ ሲፈትን በረከተ ሥጋ ወነፍስ ይሰጣል። ስለዚህ የእኛ አስተማሪ ሳያስተምር አልፈተንም፣ አይፈትንም። በዚህ ባህሪው አይታወቅም። ልመልሳችሁና ትምህርት ይልቋቸው። ይህች ሴት ባባን አመሰገነ። ስለዚህ እኛም ስርዓት ስንለቅ ስርዓት ስለቀን ስንወጣ እግዚአብሔር ወደ መስመሩ ሊመልሰን ስንጸልይ ዝም፣ ስንለምነው ዝም ይላል። ዝምታው ግን ያለመኖሩ ማረጋገጫ አይደለም ይላቸዋል። ስርዓት እንድንማር ዝም ይላል። ማስረጃ ዕብራውያን 12 ከቁጥር 5 እስከ 6 ከኔ ጋር ሁላችሁ በሉ። ልጄ ሆይ በሉ የእግዚአብሔርን ተግሣጽ አታቃልል፣ በቀጣህም ጊዜ ተስፋ አትቁረጥ። ምክንያቱም እግዚአብሔር የሚወደውን ይገሥጻል፣ እንደ ልጅም የሚያየውን ይቀጣል። እንደምን የሚያየውን? እንደ ልጅ። ባሪያ አይደላችሁም፣ ልጆች ነን። አባቱን የማይመስል ልጅ ዲቃላ ነው፣ ርስት ወራሽ አይደለም። ልጆች ተብለን ከተጠራ አባት ብለን የምንናገርበትን የልጅነት መንፈስ ካደረን መድኃኔዓለም ልጅነታችን የሚገባን ስርዓቱን ስንማር፣ አባቱነት የሚገባን በስርዓት ተምረን ስንጓዝ በረከት እንደሚሰጠን ስናምን ነው። ስለዚህ ተግሣጹን አትጥላ፣ ልጅ ነህና አባት የወደደውን ይቀጣል። ኢሳይያስ አለ በኢሳይያስ 24 ቁጥር 10 ላይ ከኔ ጋር በሉ አምላክ ሆይ ጌታ ሆይ ቅጣኝ፣ ነገር ግን ቅጣትህ በመጠኑ ይሁን፣ በሰው ፊት አታዋርደኝ። የሰው ፊት እሳት ነው። እንደ አባትነት ቅጣኝ፣ እቀበላለሁ፣ ልጅ ነኝና። ካልቀጣኸኝ ዲቃላ ልባል፣ ስትቀጣኝ ግን በመጠኑ ይሁን። የኢዮብን ደዌ እኔ መሸከም አልችልም፣ እንደ አቅሜ ግን ቀጥተህ አስተምረኝ አለ። እግዚአብሔር በአንዳንድ መስመሮች እየቀጣ ሲያሳልፈን ከችግር ነፃ አውጣኝ ብለን ስንማጸን ዝም ሲለን ለምን ዝም አለኝ? ስርዓቱን ሊያስተምረኝ ብላችሁ ተቀመጡ።
ይህች ሴት መርጥ ብላ ወጥታ ግራ እንደተጋባች እንዳለ ከሁለት ቀን በኋላ ባለ ዕዳ ናት። ባለ ምንድን ነው? ካልከፈለች ምን ልትሆን ነው? ልጆቿ ሊወሰዱ ነው። እዚህ አጣብቂኝ ውስጥ ወድቃ እንዳለ በዚያ በተሟጠጠ ነገሯ ላይ እግዚአብሔር ደረሰላት። ይድረስላችሁ ለእናንተ አሜን በሉ። መድኃኒዓለም ይድረስላችሁ። ባለቀ ነገራችሁ ላይ እሱ ይድረስላችሁ ይችላል። ደረሰላት። በምኗ? በተሟጠጠ ጉዳዩ ላይ አጠገቧ እንደ መቆም ያክል በጆሮዋ ጠጋ ብሎ በሹክሹክታ ድምፅ ልጄ አይዞሽ በርቺ አላት። ያወጣችሁ መድኃኒዓለም የደከመ ጉልበት ብዙ አለ ዛሬ በብዙ ነገር የችግሮቻችን እግሩ ብዙዎች ናቸው። አይዞሽ ወገኖቼ፣ በስጋዊ ጉዞ የበረታው ቀድሞ ሲሄድ የደከመው ወደኋላ እየቀረ ያለው እንዳይዳከም የበረታው በደከመው አጠገብ ሲያልፍ አንድ አጽናኝ ቃል ይናገራል። ወንድሜ፣ እህቴ፣ አባቴ አይዞ አይዞሽ ደርሰናል በርቱ እያለ ያጽናናል። ሰው ሲናገር ጉልበት ይበረታል። መድኃኒዓለም ተናግሮ ደግሞ ኃይላችንን እንደ ንስር ይታደሳል። ስሙ የተመሰገነ። አሁንም መድኃኒዓለም አይዟችሁ ይበላችሁ። በብዙ ነገር የተከፋችሁ እሱ አይዟችሁ ሲል ሁሉ ነገር ይስተካከላል። አይዞሽ አላት። ወዲያው ጉልበቷ በረታ። እዛው አጠገባ በጆሮ ሹክሹክታ ይነግራታል። ከዚያ ምን አላት? በይ እንደወጣሽ እንዳትመለሽ። በዚህ ተራራ ፊት ለፊት መጻያትና ኃላፊያ የሚመጣው የመከራና የደስታ ዘመን በመጽሔተ ትንቢት ተገልጦለት የሚናገር የተከበረ አንድ የትንቢት ቅባት የቀባሁት ነቢይ አለ። እሱ ጋር ሂጂና ችግርሽን በሙሉ ዝርግፍ አድርገሽ ንገሪው አላት። ባለቤቱ ራሱ አይገርማችሁም? ዛሬ በዕለተ መድኃኒዓለም መታሰቢያ ቀን አቡነ መባጽዮን ይታሰባሉ አይደል? ታውቃላችሁ? አቡነ መባጽዮን ታላቁ የክርስቶስ ፍቅር ያደረባቸው የመድኃኒዓለም ስም እያሰቡ ዕለት ዕለት ደረታቸውን እየደቁ ዓርብን እያሰቡ ወደ እግዚአብሔር የሚጸልዩ ሀገር ከጥፋት ሕዝብ ከስደት እንዲታደግ ኢትዮጵያ ሀገራችን ዳሯ እሳት ማህባ ገነቱን እንድትጸና የሚያደርጉ በዙሪያችን እንደ ደመና የከበቡ ምርጥ ዕቃዎች ከተባሉ ሀገር በቀል ቅዱሳን እንደነዚህ ያሉ ሰዎች በወራ መድኃኒዓለም በዕለተ ቀኑ ከእሱ ጋር ይታሰባሉ። እግዚአብሔር ወደ እንደዚህ አይነት ሰዎች ቅዱሳን ሂዱና ችግራችሁን ንገሩ ሲለን እሱ ከአቅሙ በላይ ሆኖ አይደለም። ዓላማ አለው። ሂጂና ንገሪያ። ምን ነው ችግሯን እዛው ፈቶ ባጭሩ ወደ ቤቷ መመለስ አይችልም እንዴ? እግዚአብሔር ይችላል። ለምን መንገድ አረዘመባት? ለምን ሂጂ ብሎ ሪፈር ወደ ቅዱሱ ሰው ወደ ነቢዩ ሰው ላካት ብንል የቅዱሱ ክብር እንዲገባት። አያችሁ፣ የማን ክብር እንዲገባት? እግዚአብሔር በማደሪያው ድንቅ አምላክ እንደሆነ እንድትረዳ ቅዱሳን ክርስቶስ የሚነበብባቸው መጻሕፍቶች ናቸው። ክብር ለነሱ ይሁን። አሜን ነው እንጂ ቅዱሳን ቤተክርስቲያን ያከበረቻቸው ሳሉ ለነ አስተምህሩ ለነ ቅድመ መንበሩ ለልዑል እያለች የምትማጸናቸው እግዚአብሔርን የምናይባቸው መስታወቶች ናቸው። ወደዚህ ሰው ይጃላት እሺ አለች። ጊዜ አላባከነችም። በመዘግየት በረከት ይጠፋልና ወዲያው ፈጠነች። ያንንም ሰው አገኘችው። ሽማግሌ ነው፣ ራሰ መላጣ ነው፣ ፀጉሩ ገባ ገባ ያለ ነው፣ በእድሜ ሸምግሏል። አረፍተ ዘመኑ እየተቃረበ ነው። ጠጋ ብላ እግሩ ስር ወድቃ እንዲህ ሲል ተማጸነችው። እንዲህ ስትል አንተ እግዚአብሔር ሰው ልቧ ያዘነባት ሴት ነኝ፣ እነሆ ወደ አንተ ተልኬ የመጣሁት እባክህ ከችግሬ ነፃ አውጣኝ፣ ባለ ዕዳ ነኝ፣ ከዕዳ የገላግለኝ ብላ ስትጠይቀው ስትማጸነው ወደ እግዚአብሔር ቅሩበ እግዚአብሔር ነውና ጸሎት ያደርግላል። ስትማጸነው ቅዱሱ የእግዚአብሔር ሰው ኤልሳ የተባለው እቺን ሴት ለመስማት ጆሮን ዘንበል አደረገ ይላል። አድማጭ አያሳጣችሁ። አሜን ነው እንጂ በቤተ ክርስቲያን ብዙ አድማጮች አሉ አሉ ወደ እግዚአብሔር የሚያቀርቡ አድማጮች ከመላእክት ወገን፣ ከጻድቃን ወገን፣ ከሰማዕታት ወገን፣ ከደናግላን ወገን፣ ከመነኮሳት ወገን በአጠቃላይ ወደ እግዚአብሔር የሚያቀርቡ የሕዝብን ችግር ዘንበል ብሎ የሚያዳምጡ አሉ። የአፍሪካ ችግር ዘንበል ብሎ የሚያዳምጥ መሪ ማጣት ነው። ዓለም ላይ እንዲህ አይነት ችግር አለ። አፍሪካ ላይ ይከፋል። መደመጥ ምን ያህል ክብር እንደሆነ አስቡ። ጮኬ ጩኸቴ የቁራ ጩኸት ሆነብኝ ብላችሁ እኮ ቤት የቀራችሁ ብዙዎች ናችሁ እኮ። መድኃኒዓለም ቀኑን ጠብቃችሁ ከቤታችሁ የወጣችሁ እኮ አላችሁ ዛሬ። እሱም ያውቃችሁ። ለጎረቤት የሚናገር ወንፊት ሆነብኝ ብላችሁ ተስፋ የቆረጣችሁ
ችግራችሁ ለመተንፈስ ወደ እግዚአብሔር ዛሬን የመጣችሁ አላችሁ። እግዚአብሔር በፈረሰው ግድግዳችሁ በኩል ሙሉ ሆኖ ይቆምላችሁ። የእግዚአብሔር ልጆች እቺ ሴት በጣም ገርም ሴት ናት። ሌሎች ወደቀች ችግሯን አደመጣት ብላ ወገኖች አንድ ጥያቄ ልጠይቃችሁ። እግዚአብሔር እንዲሰማችሁ ትፈልጋላችሁ? አጭር መልስ ነው። ትሰማላችሁ? እንድትሰሙ ትፈልጋላችሁ? ሳትፈልጉ ሁለት እጃችሁን ከፍ አድርጉ። እንድትሰማን የመጣሁት እግዚአብሔር ያለን ከፍ አድርጉ እጃችሁን። በእግዚአብሔር ቤት መጥቶ መቼም መኩለስለስ አይገባም አይደል? ከፍ እጃችሁን። የፓርላማ ምርጫ አይደለም። ለእግዚአብሔር ሁለንተናችን የምንሰጥበት ነው። ከፍ አድርጉ እጃችሁን። እግዚአብሔር እንዲሰማን ትፈልጋላችሁ? እንዲያደምጣችሁ ፈቃደኛ ናችሁ? ጆሮን ዘንበል አድርጎ እንዲያዳምጣችሁ ፈቃደኛ ናችሁ? በጭብጨባና በእልልታ ክብር ለእሱ ይሁን። እንድትሰሙ ለመሰማት የማይፈልግ የለም አይደል? ዛሬ ብዙ ሰው ለመሰማት ይፈልጋል፣ አድማጭ አጣ እንጂ። ብዙ ሰው ያወራል፣ አድማጭ አጣ እንጂ። በየፌስቡኩ፣ በየትዊተሩ፣ በየማህበራዊ ድረገጾቹ የችግራችን ግዝፈት ብዙ ስለሆነ ብትገቡ በየፌስቡኩ የሚጮህ ሰው ብዙ ነው፣ አድማጭ የለም። አድማጭ የለም። ለመደመጥ የሚፈልግ ትውልድ አድማጭ መሆን አለበት። አሁን መደመጥ ፈልጋለሁ ብላችሁ የለም። አጠገባችሁ ያለውን አዳምጡ። ነገር ያዘነበለበትን ሰው አዳምጡ። በችግር የተገፋውን ሰው አዳምጡ። ግራ የተጋባውን ሰው አዳምጡ። አካል የጎደለውን ሰው አዳምጡ። የፓናዶል መግዣ አጥቶ ድንጋይ ትራሱ ካርቶን መኝታ አድርጎ ቤንዝል በአፍንጫው እያሸተተ ቱቦ ውስጥ የወደቀውን ሰው አዳምጡ። ለመደመጥ ማድመጥ ነው። በድሃው ችግር ላይ በደረሰበት መከራ ላይ ጣት እየቀሰሩ ምራቅ ጥንቅ እያሉ እየተፉ መሄድ ዋጋ ያስከፍላል። በምሳሌ 24 ላይ የእግዚአብሔር ቃል እንዲህ ይላል። በጣም የሚገርም ቃል ነው። ሁላችሁም ከኔ ጋር እንድትመሰክሩ እባካችሁ ጠይቃችኋለሁ። ምሳሌ 24 ላይ የእግዚአብሔር ቃል እንዲህ ይላል። በጣም የሚገርም ቃል ነው። 21:13 ላይ ይቀጣ። ምሳሌ 21:13 ላይ ከኔ ጋር ነው። የድሃውን ጩኸት ነው እንዳይሰማ ጆሮውን በጥጥ የሚደፍን ሰው እርሱ ራሱ ይጮሃል፣ የሚሰማውም የለም። የማን ቃል ነው? በሩ የማን ቃል ነው? ችግረኛው ሲጮህ መስማት ካለብን መስማት ነው፣ እንድንሰማ። በራችሁ ላይ ሲመጣ ውሻ እንዳትለቁ፣ ውሃ እንዳትደፉ። የእግዚአብሔርን ስም ጠርቶ ጋር የመጣ ከሌላችሁ በእግዚአብሔር ስም እግዚአብሔር ይስጥል ብላችሁ ሸኙ። ካላችሁ መቸር ነው። መንገድ ማቋረጥ አቅቶት እኮ አንድ አይነ ስውር አሻግሩኝ እያለ እያደመጥን እኮ የምናልፍ ስንት እኮ ጨካኞች አሉ። እግዚአብሔር ቤት መጥተን ደግሞ ለመሰማት የምንፈልግ እግዚአብሔር እንዲሰማ መስማት ያስፈልጋል። ከአንተ በታች ያለው ችግርተኛ ድሃው የድሃው ማዳመጥ አለበት። ባለጠጋ ድሃው ሲጮህ መስማት አለበት። ካልሰማ አትሰማም፣ ካላደመጥ አትደመጥም። የእግዚአብሔር ሰው ኤልሳ ዘንበል ብሎ አደመጣት። ምንድነው ችግርሽ አለ። ባሌ ከነቢያት ወገን የነበረ ሰው ነው። ቤት የገባው ችግርን ለማለት ብሎ 4 ብር ሄዶ ከባለጸጋ ተበደረ። ያንን ብር ከተግባር ሳናውል ሞት የሚባል ዕዳ በቤታችን ገባና ባሌ በዛው ምሽት ነጠቀብኝ። ባሌን ወደ መቃብር ሸኝቼ ልጆቼን ሐዘን ይዤ የባሌ ሐዘን ከውስጤ እስኪወጣ እያስተዛዘብኩ እንዳለ ባለጠጋው አበዳሉ ቀን ሰፍሮ ዕለት ቆጥሮ በራፊ ላይ መጥቶ ቆመና ብሩን ከነወለዱ አምጪ ብሎ አስጨነቀኝ። የሚከፈል ነገር ስላጣው 2 ቀን እድል ሰጥቼዋለሁና ከ2 ቀን በኋላ የምከፍለው ነገር ከሌለኝ ልጆቼ ባሪያ ሊሆኑ ነው፣ ድረስልኝ። እግዚአብሔር ይመስገን። ምን በልኛችሁ እርዳ፣ በጸሎት እግዚአብሔር ልመናን አቅርብልኝ አለችው። የላካት እግዚአብሔር አብራችሁ ደግሞ ማን ነው? የእግዚአብሔር ሰው ኤልሳ የአባቱ መንፈስ እጽፍ ድርብ ሆኖ ያደረበት ሰው። ተመልከቱ፣ ከግብርና ዓለም የተጠራ ሰው። እግዚአብሔር በዚህ ሰው ላይ ነው እንግዲህ ስራ የሚሰራው። ወዲያው ምን አላ? አንድ ጥያቄ ጠይቃት። አንቺ ሴት አላት፣ አቤት፣ ከገባሽበት ችግር ነፃ እንድትወጪ ሌላ ሸክም አልችልብሽም፣ አንድ ጥያቄ ብቻ ጠይቅሻለሁ። እግዚአብሔር ስሙ የተመሰገነ ነው። የእናንተን ቀንበር ለማቅለል ሸክም አይችልባችሁ። አንድ ነገር ብቻ ከእናንተ ይፈልጋል። እሱ ምንድነው? ይህችን ሴት የጠየቃት ጥያቄ ለእናንተ ይቀርባል። በቤትሽ ምን አለ? በሚካል በቤትሽ ምን አለ? በሉ ቢገሙልኝ ምንድነው ቤትሽ አለው አለ እግዚአብሔር። እናንተንም ዛሬ ለምንድን ይላችሁ ከገባችሁበት ችግር ነፃ ለመውጣት
አስካለ ማርያም ቤትሽ ምን አለ? አሁን መድኃኒዓለም ድምፁ ያው ገብረ ማርያም ቤት ምን አለ ይላል። የመጀመሪያ ጥያቄ ይሄ። ስለዚህ እቺ ሴት በቤትሽ ምን አለ ብሎ ሲጠይቃ ካሁን የከበረ ድንጋይ እንደነ ክርስቶሎቤ እንደነ ኢያሴፕን እንደነ ሳምፔር እንደነ ብሪሌ የተባሉ ድንጋዮች አሉ ውድ ዋጋ ተሽጦ የሚያወጡ እንደገና የከበረ አልማዝ ወርቅ የጠየቃት መሰላት። በአጭር ቋንቋ መልሷ ምናለች? በቤትሽ ምን አለ ሲላት ለእኔ ለባሪያ አለች። ርዕሳችን ይሄ ነው። በሩስ ለእኔ ለባሪያ በቤቴ በጓዳዬ በሌማቴ ምንም የለኝም። ራሳችሁ በፊቱ ልታራቁት ይርዳችሁ። አሜን። እኔ እንዲህ ነኝ ብላችሁ እንዳታቋረጡ። እኔ ገንዘብ አለኝ፣ እድሜ ለእውቀቴ፣ እድሜ ለስልጣኔ፣ እድሜ ለጉልበቴ፣ እኔ ካለ ምን ችግር አለ ብላችሁ ቁሳቁስ በሆነ ነገር ላይ በተቀጠቀጠ ሸምበቆ እንዳትደገፉ። ስልጣን የተቀጠቀጠ ሸምበቆ ነው። እውቀት የተቀጠቀጠ ሸምበቆ ነው። ምርኩዝ የማያደርጉት ጉልበት የተቀጠቀጠ ሸምበቆ ነው። አፊፋ እንደተጣች እስራኤላዊት ብላቴና ተብረክርኮ ወደ መቃብር በሞት ይወርዳል። አእምሮ እውቀት የተቀጠቀጠ ሸምበቆ ነው። የምትደገፉበት አይደለም። እግዚአብሔር ከተቆጣ ማስተርስ ፒኤችዲ ብላችሁ የተመካችሁበት ነገር ካለ ይሄን አእምሮ ባዶ ቅል ያደርገዋል። የሚመካ ቢሆን በማን ይመካ? ኧረ ተናገሩ፣ በማን ይመካ? እግዚአብሔር ትምክህታችሁ ይሁን። ልጨርስላችሁ፣ አበዛውባችሁ መሰለኝ። ልቋጭላችሁ ትምህርቱ ባጭሩ ሱቃቸው በቤትሽ ምን አለ ሲላት ምን አለችው? በግልጽ ቋንቋ ለእኔ ለባሪያ ምንም ነገር የለኝም አለችው። አይ እኔ ጠየቁት ጥያቄ ሌላ አንቺ ያሰብሽው ሌላ ነው ያላት ይመስላል። መልሷ እዛ ጋር ተቀየረ። አልዋሽም፣ ቤትሽ ምን አለ ካልከኝ እፍኝ ዱቄት አታሳዝነው? በእጅ የሚያዝ እንጥፍጣፊ ዘይት እንዳይጠበጣጠብ የሚደረግ ማለት በቤቴ ማስሮች ይሄ አላዋሽም አለችው። የእግዚአብሔር ሰው ምን አላት? ወደ ቤትሽ ግቢ አላት። ስገባስ በባዶ ስራዎችን ከጎረቤት ተዋሻል። ከዚያ በባዶ ስራዎችሽ አጠገብ እቤቴ አለው ያልሽውን የዘይት እንጥፍጣፊ በእያንዳንዱ በሰበሰብሽው ባዶ እንስራ ላይ እንዳይጠብጣ የቻልሽውን ያክል ጠብጠብ አድርጊባቸው። ከዚያስ ፊትሽ ወደ ምስራቅ አዙረሽ አባቶችሽን አምላክ ለምኚ። ከዚያስ እግዚአብሔር የቤትሽን ታሪክ ይቀይርልሻል። አሁን እግዚአብሔር እናንተ ነገር ይፈልጋል። በልባችሁ ውስጥ ምን አለ ነው የሚላችሁ? እግዚአብሔር ቤት የተባለ ልብ ነው። እንጥፍጣፊ የፍቅር ዘይት ካለ በጣም ጤናችሁ ይመለሳል። ምን እንጥፍጣፊ የትህትና ዘይት ካለ፣ እንጥፍጣፊ የፍቅር ዘይት ካለ፣ እንጥፍጣፊ የገርነት ዘይት ካለ፣ እንጥፍጣፊ ከዘር የጸዳ አመለካከት አስተሳሰብ በልባችሁ ጓዳ በህሊናችሁ ሰሌዳ ላይ ካለ እግዚአብሔር ታሪካችሁን ቀይሩላችሁ። ዛሬ ጠፋው ልባችሁ ውስጥ ምን አልቋል፣ ተንጠፋጥፏል። ይኸው ተቋሰርን፣ ተዋደርን፣ ተባላን፣ ተናከስን፣ የሰው ልጅ ዘግዝቀን ገደልን፣ ሕፃናትን ከእናት ሆድ ውስጥ ቀደን አወጣን። ኢትዮጵያ ውስጥ ያልተሰራ ግፍ ምን አለ? የቀረው በጎነት ነው። ለዚህ እንሽቀዳደም፣ ለዚህ እንፍጠን፣ ለዚህ እንቅልፍ እንጣ፣ ለዚህ እንሩጥ፣ ለዚህ ሁላችን በጸሎት እንበርታ። ያቺ ያለችውን እንጥፍጣፊ ዘይት እግዚአብሔር ወደ ብዙ እንዲቀይር ፈቃዱ ይሁን። ወዲያው እንደነገራት አልተከራከረችም። ወደ ቤቷ ገባች። ባዶን ስራዎቿን ሰበሰበች። በእያንዳንዱ በሰበሰበችው እንጥፍጣፊ ዘይት እነሆ ስራዎቿን ጎበኘቻቸው። ከዚያ ፊቷን ወደ ምስራቅ አዙራ የአባቶች አምላክ እርዳኝ አለችው። ወዲያው አብርሃም፣ ይስሐቅን፣ ያዕቆብን አባቶቿን ጠርታ በማይክሮ ሰከንድ አይኗን ወደ እንጥፍጣፊ ጠብቃ አደረገችባቸው። ስራዎች ፊቷን ስታዞር አይገርማችሁ? ያ እንጥፍጣፊ ዘይት በእያንዳንዱ እንስራ ላይ ማድጋ ላይ ሞልቶ ተትረፍርፎ ቤቱ ጠቅላላ የዘይት ፋብሪካ ሆነ። ክብር ለሱ ይሁን። የዘይት ፋብሪካ ይችላል አይችልም? እግዚአብሔር በትንሹ ብዙ ነገር መስራት ይችላል አይችልም? ታሪኳ ተቀየረ። ወዲያው ምን አደረገ ይችላል? ቤቷ በዘይት እንደተባረከ አውቃ አልደከማትም። አሁንም እንደና እንደናንተ በጣም የተሸነፈ ህሊና አልነበራትም። ሩጣ ወደ እግዚአብሔር ሰው ሄደች። እንደገና ጉዞን አስቡ፣ በመላለሱን አስቡ። በዚህ መካከል ብዙ የሚቀረፉ ችግሮች አሉ። ወደ እግዚአብሔር ስትመጡ ስትሄዱ፣ ጠዋት ማታ ስትሄዱ እግዚአብሔር በውስጥ ታዋቂነት ይቅር የሚላችሁ ኃጢአቶች አሉ።
እግዚአብሔር ስሙ የተመሰገነ ነው። ስለመድምላችሁ ይህች ሴት ሩጣ ሄደች። ምን አለችው? ቤቴ በዘይት ተጎብኝቷል፣ ምን ላድርገው አለች። እግዚአብሔር ሀብት ሲሰጣችሁ ሀብቱ የተባረከ እንዲሆን በእግዚአብሔር ታስባሉ። ከኔ ጋር ናችሁ? የ1000 ደሞዝተኛ 1000 ደሞዝን ኑሮ በከበደበት በዚህ ዓለም በግል ይቅርና አንድ ጻሊ ሊያስተዳድር በማይችል ይሄ ገንዘብ ተባርኮ የቤትን ገበና ሊሸፍን የምትፈልግ ከሆነ ያገኘውን ነገር ወደ እግዚአብሔር ቤት ይዘራና አስባር በደፉ ላይ አስቀምጥ፣ ባርክልኝ በል። የሰው ፊት እንዳላይ መድኃኒዓለም ይሄን ብር ለወር እንዲበቃኝ እርዳኝ ብላችሁ ብራችሁን አስባር ይዞ መጥፋት ነው። ስንጨበጥ እፍኝ የማንሞላ ብንለቀቅ ሜዳ የማይበቃ እኮ ደካሞች ነን። እባካችሁ ያገኘ ሰው አይጥፋ፣ የተሳካለ ሰው ቤተ እግዚአብሔርን አይርሳ። እግዚአብሔር በሀብት የጎበኛችሁ ሀብታችሁ ለበጎ ነገር የምታውሉበት ነው። ያገኛችሁት ይዛችሁ እንዳትጠፉ። መጨረሻ ላይ እብደት ያመጣል፣ መጨረሻ ላይ ሞት ያመጣል፣ ሞት ይወልዳል። ኃጢአትን እየጸነሳችሁ እየወለዳችሁበት ከበረከት እንዳትጎሉ አደራ። እግዚአብሔር ሕይወታችንን ይባርክልን፣ ያገኘነውን ነገር ይባርክልን፣ የቤታችንን ቀዳዳ ተባርኮ ይሙላልን። አሜን ነው እንጂ እናንተ እንደተባረካችሁ ሀብታችሁ ይባርክላችሁ። ለእግዚአብሔር ቤት የምትሰጡት ነገር እንዳይኖር እሱ ይጠብቃችሁ። ይዛ ሄደችና ምን ላድርገው ስትለው ዘይቱን ሽጭና ዕዳሽን ክፈይ ነው። በእግዚአብሔር ቤት መፍትሄ የታጣለ ነገር አለ እንዴ? የለም። መፍትሄ ለማግኘት መምጣት ነው። ሁሉ ነገር ይዞ ቤትሽን ዘይትሽን ሽጭና ዕዳሽን ክፈይ አላት። በሰዓቱ ደግሞ ዘይት እንደ ዘመናችን በጣም ተወዶ ነበር፣ እጥረት ነበር። ያልተገባ ትርፍ እንዳታተርፊ፣ የሚገባው በነፃ ያገኘሽ ስለሆነ በነፃ የማደላክል ሽጭና ዕዳሽን ክፈይ አላት። ወዲያው ሄደች፣ ዘይቷን ሸጠች። አባወራዋ የተበደረውን ገንዘብ ዛሬ ምን ታመጣ ይሆን ብሎ ልጆቹ የሚታሰሩበትን ገመድ፣ ግንባራቸው የሚበሱበትን ብረታቸው፣ ግንባራቸው በብረት መተኮሻ አግሎ ምልክት አድርጎ የሚበሳበትን እሳት አግሎ ብረት ይዞ መጣ። ሎቲ ለማሰር እኖ ብረት አንጠልጥሎ ይዞ መጣና አበራፏ ላይ ቆመ። እግዚአብሔር ታሪኳን እንደቀየረላት አላወቀ። የእናንተን ታሪክ ሲቀይር ከዕዳ እግዚአብሔር ነፃ ያወጣል። ወዲያው ዕዳዋን ከፈለች፣ ልጆቿን ከባርነት አተረፈች። አመስግና ዕዳዋን ከሚወለዱ ከፍላ እነሆ እስከ ዕለተ ሞቷ በደስታ ኖራ በክብር አንቀላፋች። ከዚህ ትምህርት አንድ ነገር ብቻ ነው። አንደኛ ያልተከፈለ ዕዳ ይዛችሁ እንዳትንከራተቱ። ዕዳ ክፉ ነው። ዕዳ ዕዳነቱን አይለቅም። ችግር ስላለ ብቻ ችግር አይፈታም። ችግራችን እንደተጎለጎለ ልቃቂት በፊት ለፊታችን አይኑ አፍጦ ጥርሱን አግቶ ቢመጣ ስለ ችግሩ ስራውናችሁ ብቻ ከችግር ነፃ አትወጡ። እግዚአብሔር የችግሩን መንስኤ እንድትነግሩት ፈቃዱ ይሁንላችሁ። አሜን ነው። የተራቡት በእኔ ችግር ነው። ሀገር ሰላም ያጣችሁ በእኔ ችግር ነው። በቅንያት ነው። ደስታ የማቀው በእኔ ችግር ነው። ልጅ የጠላት ሆነብኝ በእኔ ችግር ነው። እኔ ብላችሁ ራሳችሁ እንዳገለጣችሁ እግዚአብሔር ታሪካችሁን ይቀይራል። ስለዚህ የመጀመሪያ ከኛ የሚጠበቀውና ይዛችሁ የምትሄዱት ነገር ምንድን ነው? አንደኛው ችግርን ማውራት ብቻ ከችግር ነፃ አያወጣም። የችግር መንስኤ ወደ እግዚአብሔር መጥቶ መንገር። ሁለተኛ ወደ ማን እንዳለባችሁ እወቁ። አባይ ጠንቋይ፣ ሲኒ ዘግዛቂ፣ ኮከብ ቆጣሪ የእናንተ እድል በመዳፋችሁ ላይ ያለውን አነባለሁ የሚል አስማተኛ ድግምተኛ መደገጃችሁ እንዳይሆን መታመኛችሁ እግዚአብሔር ይሁን። አሜን ወርሱ ወደ ማን ቤት እንዳለብን ማወቅ። ሶስተኛውና የመጨረሻው ከዚህ ሴት መማር ያለብን ያልተከፈለ ዕዳ ካለ መክፈል ነው። ቅዱስ ጳውሎስ እንዲህ ሲል ተናገረ። ዕብራውያን ሮሜ ምዕራፍ 13 ቁጥር 8 ላይ ለማንም ዕዳ አይኖርባችሁ። በምንጭ ጋር ለማንም ዕዳ አይኖርባችሁ። ዕዳ ያለበት ሰው ሰላም የለውም። አበዳሩ መንገድ ላይ ሲያገኘው መንገድ ሰብሮ ይጠፋል። ድንገት ከተገናኙ መንገድ ላይ አበዳሩ ስልጣን አለው። ቁጭ በል ካለው ቁጭ ነው፣ ተነስ ካለው ይነሳል፣ ባለበት ርገት ካለው ባለበት ይረቃል፣ እንደገና ሩጥ ቢለው ይሮጣል፣ ወደ ኋላ ተመለስ ቢለው ይመለሳል። ለምን? ዕዳ ህሊናውን ታጥልጎ ይዞታል። ያልተከፈለ ዕዳ ባሪያ አድርጎ ነው የሚገዛችሁ። እግዚአብሔር ከዕዳ ነፃ ያውጣችሁ። በተለይ አራጣ እንዳትበደሩ። አራጣ ኃጢአት ነው፣ እግዚአብሔር አይወደው። ስለዚህ ዕዳ መከፈል አለበት። ይሄ ብቻ ዕዳ ስራችሁ አባይ ጠንቋይ እያመለካችሁ በየጠበል ስፍራ የእናንተ እናት ያባት ዕዳ ልጅ ላይ መንፈስ ሰፍሮ ጠቋር፣ የአሩሷ እመቤት፣ የደብረ ዘይት ኦሪት፣
ሰረቀሳ፣ የአባቴ ከራማ፣ የእናቴ ከራማ፣ አዳልሞቴ እየተባለ ይመለካል። ዕዳ ጥላችሁ እናንተ ተስናታችሁ ትቀመጣላችሁ። ዕዳውን ወዲያ አስወግዱና እባብን ድል ከነበቱሩ በደል ተብሏልና ከዕዳ ነፃ ወጥተን በቤታችን ያለው ነገር መልካም ነገር ተገኝቶ ታሪካችን ቢቀየር ፈቃዱ ይሁንልን። ስብሐት ለእግዚአብሔር።